ሰላም ሰላም ቅዱሳን በዓለም ዙሪያ ላይ ሁሉ ይህንን ቪዲዮ የምትከታተሉ የጌታ ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ ስል ሰላም እላችኋለሁ። እኔ ወንድማችሁ አገልጋይ ተመስገን ነኝ። እግዚአብሔር ደግሞ ዛሬ በረዳን መጠን ባገዘን መጠን እንደገና አቅምና ጉልበት ሆኖን ሐሳቡን ቃሉ እንድንካፈል በቃሉ እንድንጽናና በቃሉ ደግሞ ቀና እንድንል በቃሉ ደግሞ ነገሮቻችን እንዲገናኙ እግዚአብሔር ይህንን ቀን ይህንን ድል ሰጥቶናል። ጌታ ስሙ የተባረከ ይሁን። ለዚህ ቀን ያበቃን እግዚአብሔር ነውና ስሙን ክብሩን እሱ ይውሰድ። ለስሙ ክብር ይሁንለት። ስሙ ለዘላለም የተባረከ ይሁን። በእናንተ ፊት ዛሬ እግዚአብሔርን ቃል ላካፍል ስመጣ እጅግ በጣም በብዙ ደስታ፣ ምክንያቱም የተጽናናውበትን ቃል በእናንተ መካከል ስለማካፍል ይህ የተጽናናውበት ቃል አልፎ ቤትህን አልፎ ኑረን እንደሚያጽናና ከዛ ባሻገር ደግሞ እንደሚጎበኝህ አምናል። ይህ ቃል ያለ ጥርጥር ዛሬ በጆሮህ አልመጣም። ይህ ቃል ያለ ጥርጥር ዝም ብሎ ዋጋ ፍሬ ላያፈራ ወደ አንተ አልመጣም። እግዚአብሔር ይህንን ቪዲዮ ከፍተህ እያየህ ከፍተሽ እያየሽ ያለሽ እህቴና ወንድሜ የእግዚአብሔር ቃል ዛሬ እንደሚሰራ በህይወትሽ የምታይበት ቀን ነው። እግዚአብሔር ሐሳብ በህይወትሽ እንዴት ምን ያህል ርቀት አልፎ ህይወትሽ እንደሚነካ የምታይበት ቀን ነው። እንኳን ደስ አለሽ። እግዚአብሔር መልካም ስለሆነ ይህንን ቀን ቀጥሮልሻል። እግዚአብሔር ስሙ ለዘላለም ከፍ ያለ ይሁን። ክብር ለእርሱ ይሁንለት። በእናንተ መካከል ዛሬ እንደገና ሲሆን በአንደኛ ሳሙኤል ምዕራፍ 16 ላለውን ቃል አብረን እንድንከፋፈል ልቤ ሞልቶታል። ጌታ ስሙ የተባረከ ይሁን። አንደኛ ሳሙኤል ምዕራፍ 16 ቁጥር 1 ጀምሮ እንደዚህ ይነበባል። 1ና 2ን አነባለሁኝ። ቁጥር 13 ላይ ያለውን ሐሳብ እንወስድና ደግሞ በሱ ሐሳብ ላይ ጸልየን እግዚአብሔርን ቃል የምንከፋፈል ይሆናል። ጌታ ስሙ የተባረከ ይሁን። እንደዚህ ይነበባል። እግዚአብሔር ሳሙኤልን በእስራኤል ላይ እንዲነግስ ለናኩት ለሳኦል የምታለቅስለት እስከ መቼ ነው? ወደ ቤተልሔሙ ሰው ወደ እሴይ ስለምልክህ ዘይት በቀንድ ሞልተህ ሂድ፣ ከልጆቹ አንዱ ንጉሥ ይሆን ዘንድ መርጬዋለሁ አለው። ጌታ ስሙ የተባረከ ይሁን እና እዚህ ስፍራ ላይ እየተናገረ ያለው እግዚአብሔር ነው። የተናገረለት ያለው ደግሞ ለሳሙኤል ነው። መልእክቱንም እየተቀበለ ያለው ሳሙኤል ነው። በዚህ ስፍራ ላይ ሳሙኤል በጣም ብዙ ጊዜ አጭር በማይባል ብዙ ጊዜ ለሳኦል ለቀደመው ንጉሥ ያለቅስለት እግዚአብሔር እስከ መቼ ነው ለናኩት የምታለቅሰው? የናኩት የሚለው የእግዚአብሔርን ሐሳብ እንደምታውቁት ሳኦል ባለመፈጸሙ ነው። በተሰጠው የንግስና ድርሻው ላይ የማይገባውን ስራ ስለፈጸመ ነው። ይህም የማይገባው እግዚአብሔር አድርግ ያለውን ሳያደርግ ሲቀር እግዚአብሔር ደግሞ በሱ ላይ እንዳዘነበት እዚህ ጋር ይናገራል እና ይህንን ጋር በዚህ ጋር ተያይዞ የመጀመሪያም ንጉሥ ስለሆነ እግዚአብሔር ሳሙኤል በዚህ ምክንያት ስላዘነ ስለምን ስለናኩት ሰው ታለቅሳለህ ብሎ ይናገረውና ወደ ቀጣይ ስራ ሲናገረው እንሰማለን። ጌታ ስሙ ይባረክ። ወደ እሴይ ቤት ትሄዳለህ አለው። ራዳሻ ፓራዲያናማስ እሴይ ቤት ላይ ከእሴይ ቤት አንዱን ትቀባልኛለህ። አንዱን መርጬዋለሁ። ለምን? ለንግስና መርጬዋለሁ። ጌታ ስሙ የተባረከ ይሁን። የንግስና ቅባት በሚል ርዕስ አገለግላቸዋለሁ። ይህ የንግስና ቅባት ዛሬ ቤትህን ያገኘዋል። ይህ የንግስና ቅባት ዛሬ አገልግሎትህን ያገኘዋል። ይህ የንግስና ቅባት ዛሬ ኑሮህን ያገኘዋል። ይህ የንግስና ቅባት ዛሬ የምትሰራውን ስራ፣ የምትነግደውን ንግድ፣ የምታገለግለውን አገልግሎት፣ የምታደርገውን የትኛውንም ድርጊት፣ ጽድቅን በተመለከተ የምታደርጋቸውን ድርጊቶች የእግዚአብሔር የንግስናው ቅባት ይገናኘዋል። ጌታ ስሙ የተባረከ ይሁን። ምን ማለት ነው የንግስናው ቅባት ያገኘሃል ማለት? ምን ማለት ነው የንግስናው ቅባት አንተን፣ ህይወትን፣ ኑሮን፣ ትዳርን ያገኘዋል ማለት? የንግስና ቅባት ሲያገኝ እይታ በንግስና ልክ ይሆናል። እንደ ንጉሥ ማየት ትጀምራለህ። ስራን የንግስና ቅባት ሲያገኘው በስራ ውስጥ የሚገለጠው የንግስናው ቅባት በየትኛው አቅጣጫ እንድትንሰራፋ ያደርግሃል። የንግስና ቅባት ያገኘሃል ማለት ቤተሰብህ ለብዙዎች እንደ ሀገር የሚታይና ምሳሌ ሊሆን የሚችል ቤተሰብ ይወጣዋል ማለት ነው። የንግስና ቅባት ያገኘሃል ስል በአገልግሎት አጥፈ እልፍ የሆነውን መንገድ እንድትሄድ ያደርጋል ማለት ነው። አጥፈ ዳራሶ ፓራዳና ብራዲያስ የንግስናው ቅባት ዛሬ አትጠራጠር፣ ቤትህን ያገኘዋል። አትጠራጠር። የንግስናው ቅባት ምርጫው ወደ አንተ መጥቷልና
ዛሬ ቤትህን የንግስናው ቅባት ያገኘዋል። ኖዳላባ ሼካ ፓራዲያስ የንግስና ቅባት ሲያገኘ እይታ እንደ ንጉስ እይታ ከፍ ያለ ይሆናል። እይታ አሳጥረ ማየት አትችልም። በትንሽ ስራ ውስጥ የንግስና ቅባት ሲያገኘ ምን ያህል እየሰፋ እንደሆነ ነው የምትመለከተው። እንደ ሀገር መስፋት ትጀምራለህ። እንደ ቤተ ክርስቲያን ላይ የምታገለግል ሰው ስትሆን ደግሞ እንደ ዓለም መስፋት እንደምትጀምር ታስባለህ። የንግስና ቅባት ሲያገኝ በኑሮ በእይታ በእያንዳንዱ አቅጣጫ ምልከታ እይታ በእያንዳንዱ አቅጣጫ ሂዩጅ ይሆናል ማለት ነው። ጌታ ስሙ የተባረከ ይሁን። ዛሬ አትጠራጠር፣ የንግስናው ቅባት ያገኘሃል። ኦካዲ ለቨርዳ ባሃዛሃዲ ካፓራባት የንግስናው ቅባት ሳትጠራጠር ያገኘሃል። ቤትህን ያገኘዋል፣ ስራህን ያገኘዋል። አትጠራጠር ወንድሜ። እግዚአብሔር የንግስናውን ቅባት ከሳኦል ወስዶ ለእሴይ ቤት ሲያስተላልፍ ከእሴይ ቤት የሆነው ደግሞ ዳዊት የሚባል በእሴይ ቤት ውስጥ አለ ሰው አለ እንጂ ማን እንደሆነ አልተናገረም። ይህ የንግስና ቅባት ከተጣልክበት ያነሳል፣ ከተናክበት ያነሳል፣ ከተረሳበት ያነሳል፣ ከተተውክበት ያነሳል። የምትፈለግ ያረጋል የንግስና ቅባት። የምትፈለግ ያረጋል የንግስና ቅባት። የት ነው ያለው ያስብላል የንግስና ቅባት። ይሄ ቅባት ዛሬ አንተን ያገኘሃል። ራባሺ ካሊቬኔ ብራዳራባስ የንግስናው ቅባት ኑሮህን ጭምር እይታን ከመቀየር ይጀምራል። የውስጥን እይታ ከመቀየር ይጀምራል። ምዕራፍ 16 ቁጥር 13 ላይ እንደዚህ የሚል ቃል አለ። 11 ጀምሮ አነብላችኋል። ቀጥሎም እሴይን ልጆች እነዚህ ብቻ ናቸውን አለው። እንግዲህ በዚህ ሰዓት ላይ ሳሙኤል ወደ ተላከበት ቤት ሄዶ ልጆቹን የእሴይን ልጆች አምጣልኝ ብሎ ሊቀባ በተነሳ ጊዜ ብዙ ልጆችን እንደመረጠ እናያለን። ሲመርጥ አይሆንም፣ ሲመርጥ አይሆንም፣ ሲመርጥ አይሆንም፣ ሲመርጥ አይሆንም፣ ሲመርጥ አይሆንም። ኢንካውንተሩ ከእግዚአብሔር ጋር ያለውን ግንኙነት ነው የሚፈልገው። ኢንካውንተሩ ከምርጫ ጋር የተያዘ ነው። እግዚአብሔር ስሙ የተባረከ ይሁን። ይህንን ጉዳይ ሳሙኤል ሌሎች ልጆች የሉም እንዴ ያሉት፣ እነዚህን ሁሉ መርጬ ጨርሻለሁኝ። እግዚአብሔር እነዚህ አይደለም ሰው እንደሚያይ አይደለም የኔ እይታ ብለዋል። ማንም የለውም እዚህ ውስጥ ለእስራኤል ንጉስ የሚሆን እዚህ ውስጥ ማንም የለም እና ሌላ ልጅ ካለ ብሎ ሲለው ሰይ አንድ ልጅ አለ ብሎ ይናገራል። ረስቶታል። እንደውም ዳዊት ሲናገር እናትና አባቶቼ ረስተው ይነበራል። ይሄ የተረሳ ሰው ነው ዳዊት ማለት። አንድ ልጅ አለ ሲል እሱም ያለው ጥበቃ ላይ ምን በጎችን እየጠበቀ ያለ ነው። ምንድነው በጎችን የሚጠብቀው? ምን ሊያደርግ ነው የሚጠብቀው? በጣም ነው የሚገርመው። የአባቱን ትእዛዝ እየፈጸመ ያለ ሰው እረኛ ነው ብሎ እሴይ ነው የረሳው እንጂ እግዚአብሔር አልረሳም። እረኛ ነው ብሎ እሴይ ነው የረሳው እንጂ እግዚአብሔር አልረሳም። በእሴይ ሂሳብ የሚቀባው ረዣዥም፣ በእሴይ ሂሳብ ብቻ ሳይሆን በሳሙኤል እይታ ራሱ የሚቀባው ረዣዥም በጣም ውበትና መልከ መልካም ነው። በእግዚአብሔር እይታ ግን የተናቀ ነው የሚቀባው። በእግዚአብሔር እይታ ግን የተረሳ ነው የሚቀባው። በእግዚአብሔር እይታ ግን በሰው አይን ውስጥ የማይገባ ሰው ነው የሚቀባው። እነግርሃለሁ የእግዚአብሔር ቅባት ዛሬም አንተን ያገኘሃል። ከተናክበትና ከተረሳበት ስፍራ ላይ የእግዚአብሔር ቅባት ያለ ጥርጥር ያነሳሃል። ዛሬ መገናኘት ይሆንልሃል። አላውቅም የእግዚአብሔር ክብር የእግዚአብሔር ቅባት ኑሮህን ሲቀይር ዛሬ ያንተን መንገድ ያንተን እይታ ሲለውጣ አያለው የእግዚአብሔር ቅባት ኑሮህን ሲያገኘው አለው ያንተን እይታ የእግዚአብሔር ቅባት ሲቀይር ማዳዶ ከበሽ ታብራዳንያስ እግዚአብሔር ክብር የእግዚአብሔር ልውና እግዚአብሔር መገኘት ያለበት ነው የእግዚአብሔር ቅባት።
የእግዚአብሔር ቅባት ዛሬ ትገናኛል። የእግዚአብሔርን ቅባት ዛሬ ትገናኛል። የእግዚአብሔር ቅባት ይገናኛል። ሼሊቬን ያርዳባስ እና እንደዚህ ይላል፣ እሴይም የሁሉም ታናሽ ገና አልመጣም፣ ነገር ግን በጎቹን እየጠበቀ ነው ብሎ መለሰ። ሳሙኤልም በል ልካ አስመጣው፣ እስኪመጣ ድረስ አንቀመጥምና አለው። ስለዚህ ልኮ አስመጣው። እርሱም ደምግባት ያለው ነበር፣ ዓይኑ የሚያምርና መልከ መልካም ነበረ። እንደዚህ ይላል፣ እግዚአብሔር የመረጡት ይህ ነውና ይላል፣ ተነስተ ቀባው ይለዋል። ሺካቶ ፓራዲያናስ። ሳሙኤልም የዘይቱን ቀንድ ወስዶ ወንድሞቹ ፊት ቀባው። ዛሬ ትቀባል። ዛሬ መቀባት ይሆንልሃል። ዛሬ መቀባት ይሆንልሃል። ከንግስናው ቅባት ጋር መገናኘት ይሆንልሃል። ከንግስናው ቅባት ጋር ስራ ይገናኛል። አእምሮ ይገናኛል። ከንግስናው ቅባት ጋር ቤተሰቦች ይገናኛል። መላቅ አለባቸው ቤተሰቦች። በእነንትና ቤተሰብ ቀንተ እየኖርክ ከሆነ እያስቀና ያለ ጉዳይ የሆነ ጉዳይ እንደሆነ ወቅ ያ ጉዳይ ደግሞ ጤናማ ቤተሰብ ሆኖ በዚህ ቤተሰብ ልክ እግዚአብሔር መች ነው የሚያሰፋኝ ብለ የቀና ከሆነ የቀናው ቅናት የእግዚአብሔር ቅባት ስላገኛቸው እንደሆነ አትጠራጠር። ቅናት አድሮባቸዋል የዳዊት ወንድሞች። ተቀባ። በእነሱ ፊት ተቀባ። በእነሱ ፊትም የተናቀ ነው። እግዚአብሔር የናቀውን እግዚአብሔር የተወውን የትኛውም የሰው ስብስብ አያነሰው። እግዚአብሔር ያከበረውን ምድር ተሰብስባ ብትንቅ መክበሩ አይቀርም፣ መለወጡ አይቀርም፣ ከፍ ማለቱ አይቀርም። እግዚአብሔር አክብሮታል። እግዚአብሔር መርጦታል። እግዚአብሔር ጠርቶታል። አንድ ነገር እናገራለሁ። የእግዚአብሔር ቅባት ስራህን ያገኘዋል። የእግዚአብሔር ቅባት አንተነትህን ሊለውጥ፣ አካሄድን እይታህን ሊለውጥ ዛሬ በኢየሱስ ክርስቶስ ስም መገናኘት ይሆንልሃል። ሳሙኤል ባለፈው ጊዜ ሳኦልን ቀብቶታል። በዚህ ጊዜው የቀባው ቅባት የመጨረሻ ቅባት። ሳኦል የተሰጠውን ሸክም የተሰጠውን የንግስና ቅባት እንደሚገባ አልተጠቀመበትም። የሚያገኘን የእግዚአብሔርን ቅባት ከዚህ ቀን ጀምሮ በአግባቡ እንድትጠቀም የሚያደርግ ይሄ ቅባት ዳዊትን በሚገባ በድል አድርጎታል። ዳዊት ታስተውላላችሁ ለሚልኮን ሲመልስላት ንጉሥ በእነዚህ ሰዎች ፊት እነዚህ መሆኑ አግባብ አይደለም ባለ ጊዜ አንቺ ሴት አለ አንቺ እያወራሽ ያለሽው ጉዳይ አይገባኝ፣ ምክንያቱም እኔ ከምድረ በዳ ከእረኝነት ስፍራ የተነሳው ሰው ነኝ። ጌታ ስሙ የተባረከ ይሁን እና አግባባዊ ባለው ሁኔታ ላይ እግዚአብሔር በሚከብርበት ስፍራ ላይ ቅባቱ ስለዋለ ቅባቱ ስለኖረ እግዚአብሔር በዳዊት ሕይወት ላይ ከበረ። እግዚአብሔር በዳዊት ሕይወት ላይ ከበረ። እግዚአብሔር ስሙ የተባረከ ይሁን። ባለድል ያደረገው ቅባቱ ነው። ባለድል ያደረገው ቅባቱ ነው። ጌታ ስሙ የተባረከ ይሁን። ባለድል ያደረገው ቅባቱ ነው ስላችሁ ከተመረጡት መካከል ላይ የተናቀውንና የተረሳውን ስለመረጠ እኔን ብሎ በሕይወቱ ራሱን ግንዛቤዎች ስላደረገ እግዚአብሔር ከእርሱ ዘንድ የሆነ ንግስና እንደሆነ ስላመነ ሳይንቀኝ አከበረኝ ብሎ በእግዚአብሔር ፊት ሕይወቱን ሰጥቶ እንዲኖር ያደረገ ቅባት። ይህ ቅባት ዛሬ ካንተ ጋር ይገናኝ፣ ይለውጥህ፣ ይቀይርህ፣ አንተነትህን ኑሮህን ይቀይረው። በኢየሱስ ክርስቶስ መቀየር ይሁንልህ፣ መለወጥ ይሁንልህ። እግዚአብሔር ቅባት በሙላት ያግኝ። እግዚአብሔር ቅባት በሙላት ያግኝ። በኢየሱስ ስም ስራህን ይቅባት ያግኝ። በኢየሱስ ስም ኑሮን ይቅባት ያግኝ። ከዚህ በኋላ ብዙ ቻሌንጅ አልፏል ዳዊት፣ ግን ደግሞ ቅባቱ አሻገረው። ግን ደግሞ የተቀባው ቅባት ተንቆ የተቀባው ቅባት እግዚአብሔር የቀባው ቅባት አሻገረው። ምንም እንኳን ወንድሞቹ ቢያምፁበትም እግዚአብሔር ግን ቀብቶታል። በወንድሞቹ መካከል ላይ ቀባው። ቅባቱ ይለያል። ቅባቱ አሁን ከዚህ ሰዓት ጀምሮ ይለያል። ይሄ ቅባት እንዳገኘ ምልክት እንዲሆን
እየተወደድክ ከነበረ ልትጠላ ትችላለህ። ምክንያቱም ቅባቱ መስራት ሲጀምር የምትጠላ ልትሆን ትችላለህ። መስራት ሲጀምር የምትገለል ልትሆን ትችላለህ። እግዚአብሔር ግን ቅባቱን ስለቀባ የቅባቱ መንፈስ ስላገኘ በኢየሱስም የድልን ጎዳና መጀመር ሆኖልሃል። ጌታ ስሙ የተባረከ ይሁን። እግዚአብሔር ካንተ ጋር ነው። እግዚአብሔር አብሮ ሆኖ በኢየሱስ ክርስቶስ ስም የዚህ ቅባት ኃይል ህይወታችሁን ያግኝ። በኢየሱስ ክርስቶስ ስም የቅባቱ ጉልበት ኑሯችሁን፣ አካሄዳችሁን ሁሉ ይለውጥ። በኢየሱስ ክርስቶስ ስም ለምስክርነት የዚህ ቅባት ጉልበት እናንተን ያቁማችሁ። እጅግ በጣም ነው የምወዳችሁ። በዓለም ዙሪያ ላይ ሁሉ ላሉ ወንድሞችና እህቶች ይህንን ቪዲዮ የምታዩ ሼር አድርጉላቸው። ቻናሉን ሰብስክራይብ በማድረግ ሌሎች ቪዲዮዎች እንድትከታተሉ የደውል ምልክቱን እየተጫናችሁ እግዚአብሔርን ሐሳብ እንድንከፋፈል ለብዙዎች እንድናደርስ ይሁን ስል በትህትና ጠይቃቸዋለሁ። እወዳቸዋለሁ። በኢየሱስ ክርስቶስ ስም ሰላም ይብዛላችሁ። አሜን።